አወይኔ መገን አወይኔ መገን መላና ባላውን አጣኑ ፈልገን እንደው ግጥም ለመጻፍ የተለየ ተሰጥኦ ያስፈልጋል። ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ ከሚያለቅሰው ጋር አብረህ የምታረግድ ከሆነ ከሚደሰተው ጋር አብረህ የምትደሰት ከሆነ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። ስለዚህ ልዩ ተሰጥኦ ይፈልጋል። ልዩ ተሰጥኦ እንግዲህ ያው ማልቀስ ነው። ቡቡ መሆን አለብህ፣ አዛኝ መሆን አለብህ፣ ሩህሩህ መሆን አለብህ። የዘፈን ግጥሞች እንደው ከሌላ የግጥም ዘርፎች በምንድን ነው የሚለዩ? እነሱ ሌላ ህመም አለባቸው። ምን መሰለህ ዘፈኑ በሚሰራበት ሰዓት ዜማው ይዞት የሚመጣው ልሳን ነውና ልሳኑ ጠርቶት የሚመጣው ቃል አለ ከወደ ኋላ። ስለዚህ ያንን የማዳመጥ አቅም ነው የሚያስፈልገው። ልሳኑን መተርጎም አለብህ። ለምሳሌ ወፍዬ የሚለውን ያበበ ተካን ዘፈን አሃ በቅሎዬ በቅሎዬ ብታረገው በቅሎ ብታረገው ወፏ ድምጻ ይመጣል እና ይርቃል፣ በጣም ያልፋል። ስለዚህ ግጥሙን በምጽፍበት ሰዓት አንደኛ ዜማውን መተርጎም አለብህ። ሁለተኛ ደግሞ ለሙዚቀኞቹ ክፍተት የሚሰጥ ነገር፣ ለሙዚቃ ስራ የሚረዳቸው ነገር፣ ለኢምፕሮቫይዜሽን የሚያገለግል ነገር ከዛ ለዛ ደግሞ ያስፈልጋል። ስለዚህ ይለያል። ሌላው አንተ ምን ነው በስራዎች ላይ ገጣሚ ሙሉጌታ ግጥም ለመስጠት ዘፋኞች ይመርጣል ትባላለህ እና ትክክል ነው ወይ? መጀመሪያ መቼ መጥተው ነው? እኔ እስከ መምረጥስ ካለመምረጥስ የምደርሰው እነሱ መቼ መጥተው ነው? እኔ ለመምረጥስ ላለመምረጥስ የምደርሰው? የምመርጥበት አክሴስ ቢኖረኝ በመርጥ ወዳለሁ። ግን አሁን ባለሁበት አቅም አንደኛ የኔም አቅም ውስን ነው፣ የኔም ችሎታ ውስን ነው። ስለዚህ ዘፋኝ ለመምረጥ አልችልም። ሌላውስ ለምሳሌ በሙዚቃ ቤት ደረጃ እንምጣና አንተ ሙሉጌታ የሰራኸውን ግጥም ለአንድ ድምፃዊ ልትሰጠው የሚያሰራው ሙዚቃ ቤት ነው። በእነዚህ በሙዚቃ ቤት ባለሀብቶች ማለት በነጋዴዎቹና በአንተ እንደው መካከል የተፈጠረ ችግር አለ? ለምሳሌ በግጥም ስራ ላይ ይሄን አልቀበለውም ይላል። እንግዲህ ምንድነው መሰለህ ጉሮሮ የሚወጣውን እጅ መጥነዋል ይባላል። የኔ ጉሮሮ እጄ የሚመጥነው አለ እና እኔ ደግሞ ለራሴ እንደምጎርሰው አርጌ ነው ለወዳጅ የማጎርሰውና ሰርቼ ስሰራው አሪፍ አርጌ ሰርቼ ስሰጠው ምናልባት ሰውየው አቅም አንሶት እንጂ ምልህ ሊደክም ይችላል። ያኔ አለመግባባት ሊፈጠር ይችላል፣ አለመስማማት ሊፈጠር ይችላል። ይሄ ያለ ነገር ነው። ግን ይሄን ነገር ይስተካከልና ይስተካከልም አይስተካከልም በመጀመሪያ ደረጃ እኔ በመፈልገው መንገድ ካልሆነ በስተቀር ንክት አላረጋት አትከም አራት ነው። አንቺ ሙሉጌታ እንደው እስካሁን ከጻፍካቸው የትኛውን ግጥምህ ነው? መቼም አንድ ሰው ፈልገህ የትኛውን ትወዳለህ አይባልም፣ ግን ከሰራው የትኛውን ትወዳለህ ይባላል። ከልጆችህም ይባላል። የሚደፍር የለም። የሚደፍር ስለሌለ ነው። እኔም ደግሞ ስራዎች እንደ ልጆች ናቸው። አዎ እንደው የትኛው ስራህ ነው አንተ በጣም የምትወደው? እኔ አሁን የእውነት ለመናገር ወፍዬን በጣም ወዳታለሁ። ሆዴ ባላበሾ የሚል አለ አንድ የሃና ሸንቁጤ፣ እሱን ወደዋለሁ። ተሸኘሽ ወይ የሚል አንድ ዘፈን አለ ለአበበ ብርሃኔ ለባለቤት የሰራሁት፣ እሱን ወደዋለሁ። እነዚህን ወዳቸዋለሁ። ያው ጣት ከጣት ይበልጥልህ አውራ ጣትና ይሄኛው እኩል አጠብቅም አይደለም? እንደዛ ለማለት እንደው የምትወደውን ስንኝ እንደው ቀስ ብለህ ታልኛለህ ዝላህ አሳምሬ ነው እንጂ እንኳን ይሄ ሁላ መኳንንት ተቀምጦ ብቻ አይነስለው። ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጠር። ይቺ ወፍዬ ላይ ያለች አንዲት ስንኝ ናት። ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር